ሰላም እንዴት ናችሁ ተማሪዎች? በመጀመሪያም እኔን እንድታግዙኝ ሰብስክራይብ እና ላይክ በማድረግ እንድትጀምሩ በአክብሮት እጠይቃለሁ። አሁን ሞር ዩኒቱ ምን ሀሳብ እንደሚያነሳ እንመልከት። ሲምፕል ፊውቸር ቴንስ we have more than one way of talking about the future in English አለ። ከአንድ በላይ መንገዶች አሉ ስለ ፊውቸር ማውራት የምንችልበት በእንግሊዘኛ አለ። አንደኛ ዊል ፕላስ ቤዝ ቨርብ ተጠቅመን ዊል ፕላስ ቤዝ ቨርብ ማለት ሁሌ ቨርብ ዋን ማለት ነው። ግራ እንዳትጋቡ። ቨርብ ዋን ማለት ራሱ ግሶች አሉ። መጀመሪያ ግሶች ቨርብ ዋን ነው። ዊል ፕላስ ቨርብ ዋን አለ። ቀጣይ ደግሞ ምን አለ መሰላችሁ? ቢ ጎይንግ ቱ አለ። ቢ ጎይንግ ቱ ቢ ማንን ይዞ ካላችሁ ኢዝ አም አር ማለት ነው። ኢዝ አማር ከዛ ኢዝ አማር ላይ ምን ጨመረ? ጎይንግ ቱ ጨመረ። ቱ አሁን ኢንፊኒቲቭ ነች። ኢንፊኒቲቭን ጨመረ። ከዛ ፕላስ ቨርብ ዋን እንደዚህ አድርገን መስራትም እንችላለን አለ። ሶስተኛውስ አይ አይደለም the present progressive ፎርምን መጠቀም እንችላለን ደግሞ አለ። ከፈለገን በምን በፕሬዘንት ቢ ፎርም ድጋሚ እነማን ናቸው? ኢዝን አምን አርን ተጠቅመን ፕላስ አይንጂን ቨርብ አይንጂን ተጠቅመን ፊውቸር ቴንስን መስራት እንችላለን አለ። ማን ተጠቅመን ማለት ነው? ባጭሩ ፕሬዘንት ኮንቲኒየስን ተጠቅመን መስራት እንችላለን አለ። ፕሬዘንት ፕሮግሬሲቭ እና ኮንቲኒየስ ተመሳሳይ ነገር ስለሆኑ ማለት ነው። እሺ አሁን እንዴት አድርገን ነው ዊልና ሻልን ተጠቅመን የምንሰራው ነው። እኔ ዊልና ሻልን የምንጠቀመው በምንድን ነው ካላችሁኝ ፎር ስፖንታኒየስ ዲሲሽን ነው። እሺ የምንጠቀመው ለምንድን ነው? ለስፖንታኒየስ ዲሲሽን ወይም ያ ዲሲሽን when we make at the time of speaking ለምሳሌ ያክል the traffic police will train the student አለ። አሁን the traffic police will train the students ባጭሩ እንደ present continuous እና እንደ going to plan ዲሆን አክሽን አይደለም። ያ ነገር አቅደን ምናምን ሳይሆን የተወሰነ ያ ውሳኔ በቃ ስፖንታኒየስ ነው። ወይም at the time of speaking እንዴት መሰላችሁ? ያ ነገር ለምሳሌ አንድ ጓደኞቹ ቦርሳ ተሸክሙ ሄደ ነውና like I will help you አላችሁት። I will help you ማለት እረዳሃለሁ ማለት አይኔ ሰው ልክ እናንተ ይሄንን ውሳኔ በምንድን ነው የወሰናችሁት? አቀዳችሁን አይደለም። በዛ ባያችሁት ቅጽበት ወይም በቃ ባያችሁት ቅጽበት ነው። ወይም በቃ ልክ ስታዩት እረዳለሁ አላችሁት እንጂ ያ ነገር ይሳካልም አይሳካልም እርግጠኛ የምንሆንበት ነገር አይደለም። ስለሆነም ዊልና ሻል የምንጠቀመው ለምንድን ነው ካላችሁ ለስፖንታኒየስ ዲሲሽን ወይም ዲሲሽን when we make at the time of speak ማለት በምናወራበት ሰዓት የምንወስነው ውሳኔ። በምናወራበት ሰዓት የምንወስነው ውሳኔ ማለት ነው። ለምሳሌ car drivers will be responsible to ensure that pedestrians are safer. አሁን እንዴት ነው ፎርሙላ ካላችሁኝ ዊል ሻል ፕላስ ቤዝ ቨርብ ዋን ማለት አረካችሁ። ቅድም ነበረኳችሁ ቤዝ ቨርብ ማለት ቨርብ ዋን ባጭሩ መጠቀም እንችላለን ማለት ነው። እሺማ አሁን ፈርስት ፐርሰን ላይ አያለ አይ ሻል ዊ ሻል አለ። ሁሌ ግን እዚህ ጋር ግራ እንዳትጋቡ። ሁሌ አይ ሲሆን የምንጠቀመው ሻል ነው የሚባል ህግ የለም። አይ ዊልና ሻል ዲፈረንስ የላቸውም። ሻል ሲሆን የምንጠቀመው ለማሳችሁ ብዙ ጊዜ ለፎርማል ስፒኪንጎች። ፎርማል ስፒኪንግ ማለት ሁለት አይነት ስፒኪንግ አለ፣ ፎርማል እና ኢንፎርማል። ፎርማል ማለት ለምሳሌ ለቢሮ ስንጽፍ ወይ ደግሞ ከማናውቀው ሰው ጋር ስናወራ በቃ በስርዓት አለ የሆነ ስታወሩ እንደዚህ እንደማለት ፎርማል። ሶንም ሻል ሞር ለዛ እንጠቀመዋለን። እንደውም አሁን እየቀረ መጥቷል። ግን አይ ሻል መውሰድ ይችላል፣
ዊልም መውሰድ ይችላል። ግራ እንዳትጋቡ ነው። ዊም እንደዛ ነው። ዊ ሻል ብቻ አይወስድም። ዊልንም መጠቀም ይችላል። ዩ ዊል፣ ሂ ሺ ኢት ከሆነ ዊል፣ ዘይ ዊል ነው የምንጠቀመው ማለት ነው። እሺ አሁን ባጭሩ ገብታችኋል። ዊልና ሻል እንደምንጠቀመው ዲሲሽን ወይም ሜክ አት ዘ ታይም ኦፍ ስፒኪንግ ወይም ይሏል ስፖንታኒየስ ዲሲሽን ወይም በአማርኛ ያን ውሳኔ በምናወራበት ሰዓት የምንወስነው ውሳኔ በምናወራበት ሰዓት አቅደን ምናምን ሳይሆን የታቀደ ምናምን ሳይሆን አት ዘ ታይም ኦፍ ስፒኪንግ ያል በምናወራበት ሰዓት የምንወስነው የምንወስን ውሳኔ አት ዘ ታይም ኦፍ ስፒኪንግ። እሺ አሁን ደግሞ በምናወራበት ሰዓት ስላችሁ ደግሞ ይበልጡን ጋር እንደገባችሁ በቃ የታቀደበት እንደዚህ ፕላን ያወጣንበት ምናምን ያይደለ ያልሆነ ያ ነገርም ሊሳካም ላይሳካም የሚችል ነገር ያላችሁ መወሰን ትችላላችሁ። ከዛ ደግሞ አሁን ወደ ምን እንቀጥል? ወደ ጎይንግቱ እንቀጥል። ጎይንግቱ ምንድን ነው ካላችሁ ጎይንግቱ this form is used when plans have already been made in advance አለ። ይህ ፕላን የተከናወነ ወይም የተደረገ ፕላን ለምሳሌ ይህ ፕላን የታቀደ ፕላን ነው። ግን እንዴት መሰላችሁ የሆነ የተደረገ ሳይሆን የሆነና የተደረገ መኮንም አካልን ወይ ፓስት ነው ወይ ደግሞ የሆነ ካል የተደረገ ካል ፓስት ነው የሆነ ደግሞ ሬዲ ወይ ፕሬዘንት የምንጠቀመው። ግን ጎይንግቱ ለምን እንደምንጠቀም ነግራቸው መጀመሪያ ኤግዛምፕል እንስራ። መጀመሪያ ፎርሙላው ምንድነው ነው? ፎርሙላው ቢ ጎይንግቱ ምን ነበር ነው? ወይ አምን ይጠቀማል። እዩ በደንብ አስተውሉ። ወይ አምን ይጠቀማል፣ ወይ ኢዝን ይጠቀማል፣ ወይ ደግሞ አርን ይጠቀማል ማለት ነው። ከዛስ ጎይንግቱ ፕላስ ቤዝ ቨርብ ወይም ቨርብ ዋን ቱን ኢንፊኒቲቭን ይጨምራል ማለት ነው። አሁን ለምሳሌ I am going to join the traffic police force next month። አሁን I'm going to join the traffic police force next month አለ። አሁን ሁለት ነገሮች አሉ። ዲፋናይን አለ እና ዲፋናይን አለ ነን ዲፋናይን አለ። ዲፋናይን ማለት ሙሉ በሙሉ የሆነ ወይም ስለ በብዙ ነገሮች ላይ የተሟላ ነገር ያለው። ነን ዲፋይን ደግሞ ማለት ነው ሞር ያ ነገር የተገለጸበት አንጻር ይወስነዋል። ለምሳሌ ያክል አሁን ጎይንግቱ የምንጠቀመው ለነን ዲፋይን ነው። ነን ዲፋይን ስን ለምሳሌ ያክል I am going to join the traffic police force next month አለ። ይህ ሰውዬ እኮ አቅዷል፣ ግን ያ አቅድ ግን ነን ዲፋይን ነው። ለምሳሌ ያክል የሰውዬ አሁን እገባለሁ አለ እንጂ የእሱ ቁመቱ እዛ ላይ ያስገባው ይችላል። አያቸዋ የተሟላ ውሳኔ አይደለም ማለት ነው። የተሟላ ውሳኔ ስለ አይደለም። ለምሳሌ ያክል ቁመቱ አጭር ሊሆን ይችላል፣ ወይ ደግሞ ኢል ሊገጥሞ ይችላል፣ በሽታ ሊገጥሞ ይችላል ሰውዬ። ወይም ኢል በበሽታ እንኳን በገጥሞ አሁን ኢል አለበት እዛ መግባት የማይችልበት። ሁለተኛ ደግሞ የእሱ የሚሰራው ስራ ከዚህ ጋር ላይዋሃድ ይችላል። እዛ ትራፊክ ፖሊስ ለመሆን ላይስማማ ይችላል። ከዛ ደግሞ እድሜው፣ እነዚህ ነገሮች ሁሉ ዲፋይን አይሆንም። ገባችሁ? ነን ዲፋይን ነው። ነን ዲፋይን ላይ ተመስርቶ የተወሰነ ውሳኔ ነው። በቃ እርግጠኝነት የጎደለው ወይም ደግሞ ግልጽነት የጎደለው ውሳኔ እንደማለት ነው። በቃ ባጭሩ ጎይንግ ቱ የምንጠቀመው አሁን the traffic police is going to revise some of its rule። ይሄ ኩዌስቹን አንድ ትራፊክ ፖሊስ እንጂ the traffic police is going to revise some of its rule። አሁን ያን ህጉን ሪቫይዝ ማድረግ ነው ያደርጋል ነው ያለው። አሁን ቀጣይ ላይ አሁን የሰውዬ ትራፊክ ህጎቹን ሪቫይዝ ይደረጋል ነው። ገና እኮ አልሆነም፣ ግን ደግሞ ይሄ ነገር ደግሞ ነን ዲፋይን ነው። ዲፋይን አንለውም። ለምን? የተጋገጠ አንለውም። ለምን? አሁን ይሄ እንደዚህ ካለ ይሄ ትራፊክ ፖሊሱ እንደዚህ ባለበት ሰዓት
ያ ትራፊክ ህግ ሪቨርስ የሚያደረግ ሊሆን ይችላል። እሱ ነው እንጂ ሪቨርስ አድርጋለሁ ያለው። አሁን ይሄ ምን ያስፈልጋል? አሁን ይሄን ለመወሰን ቢያንስ የፖሊስ ዋና ኃላፊ ያስፈልጋል፣ ስብሰባ ያስፈልጋል። እነዛ ተሰብሳቢዎች ወስነው ነው። አሁን ይሄ ምን አለ ግን ህጎቹ ሪቨርስ ይደረጋሉ ያለው። ግን ሊያደርጉ የሚችሉበት ብዙ ምክንያት አለ። እነዛ የተሰበሰቡት ሰዎች እምቢ ቢሉስ? አይ ህጉማ ይቀየር ቢሉስ? ይሄ ራሱ የወሰነ ውሳኔ ነው። ግን አያችሁት? ለዚህ ነንድፋይ የሆነው ከዚህ አንጻር ነው። ስለሆነ ከጎይንግቱና ፕሬዘንት ኮንቲኒስ የሚያቸው ነገሮችን አሁን ግልጽ እየሆነላችሁ መጥተዋል ማለት ነው። ፕሬዘንት ኮንቲኒንስስ ለዲፋይን የምንጠቀመው ጊፍ ያ ነገር የተረጋገጠ ነው። በቃ ያ ነገር አሁን እንደ ትራፊክ ፖሊሱ በራሱ የወሰነው አይደለም። እነዛ ሁሉም ወስነዋል ማለት ነው። እንደዛ ያ ሰው ያለው እንደዛ ሲቀየር ማለት ወደ ፕሬዘንት ኮንቲኒየስ። አሁን ኤግዛምፕሎችን በደንብ አድርገን we are planning to discuss these traffic rules in the next meeting ጋር አያችሁ። we are planning to discuss these traffic rules in the next meeting አያችሁ። ይሄ ማለት ምን ነው? አቅደዋል። ይሄ ማለት የትራፊክ ፖሊሶች ሁሉም አቅደዋል። ለምን? ስለ ትራፊክ ጎቹ ሊወያዩ አለ። በየትኛው? በቀጣይ ስብሰባ ማን አያችሁ? በቀጣይ አሁን እነሱ ተሰብስቧል ማለት ትራፊክ ፖሊሶቹ እና ምን አሉ? ወስነዋል። አያችሁ? ማን? እያንዳንዱ ትራፊክ ፖሊስ ተስማምቷል። ምን ሆነ? ይሄ ዲፋይን ሆነ ይባላል። ለዚህ ነው ምን ሆነ ይባላል? ዲፋይን ሆነ ይባላል ማለት ነው። my training is how to drive a car is starting tomorrow. my training in how to drive a car is starting tomorrow. ምን ማለት ፈልጎ? አያችሁ ይሄ ነገር የሷ ልምምዷ ምን ነገ እንደሚጀምር፣ ይሄ ነገር ደግሞ ከሷ አለማመጃው ጋርም ተስማምታለች። እሷም ያንንም ተሰካበት ነገር ሁሉ ተመቻችቷል። ይሄ ማለት እርግጠኛ የሆነበት ወይም ዲፋይን የሆነ ውሳኔ ነው። እንዲሆንበት ሰዓት ምን እንጠቀማለን? ቢ ፕላስ አይኤንጂ ቨርብ ፕሬዘንት ፕሮግሬሲቭ። ቢ አሁን ዘ ፎርም ኦፍ ዘ ቢ ቨርብ አም አር ኢዝ ዲፔንድ ኦን ዘ ፐርሰን ኤንድ ነምበር ኦፍ ዘ ሳብጀክት አለ። አሁን እናንተ አሁን አርና አምን ኢዝ የምንጠቀመው እንደ ሳብጀክቱ ነው። ማይ ክላስሜት ካለ ሂ ወይም ሺ ነው ማለት አያችኋ። የምንጠቀመው ኢዝ በቃ ከባለቤቱ ጋር የተዛመደውን ቢ ፎርም ነው መጠቀም ያለባችሁ። እንደ ጀነራል ማወቅ የሚገባችሁ ነገር በሁለቱ መካከል ጎይንግቱ የምንጠቀመው ለለን ዲፋይን ያ ነገር ለንዲፋይን የሆነ ውሳኔ ወይም ሙሉ በሙሉ እርግጠኛ ላልተሆነበት ነገር ነው። ግን ፕሬዘንት ኮንቲኒየስ ግን ዲፋይን ነው። በቃ ያ ነገር 100% ነው። ያ ነገር እንደ ቅድም እንደነገርኳችሁ በምሳሌ እንዳስረዳዋችሁ አንጻር ነው ማየት የሚገባችሁ። ሞር ደግሞ ጥያቄዎችን ስትሰሩ ይገባችኋል። ወይ ደግሞ ከተመቸኝ እኔ ጥያቄ እሰራላችኋለሁ እንዴት ሞር ዲፈረንስ እንዴት እንደምንሰራ ማለት ነው። አመሰግናለሁ።